ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ናችሁ? ዛሬ በዚህ ቪዲዮ የምናየው ስለ ሊኩዊዲቲ ነው። ያው ባለፈው ስለ ሊኩዊዲቲ አውርቻችሁ ነበር። ሊኩዊዲቲ ማለት የማርኬቱ ሞተር እንደሆነ አይተን ነበር። ዛሬ ደግሞ የሊኩዊዲቲ አወሳሰድ አይነቶች እናያለን። እነሱም ሊኩዊዲቲ ስዊፕ እና ሊኩዊዲቲ ግራፕ ምን ማለት እንደሆኑና የሚያመሳስላቸው እንዲሁም ያለያያቸው ነገሮች እናያለን ማለት ነው። እንዳልኳችሁ ሊኩዊዲቲ ስዊፕ እና ሊኩዊዲቲ ግራፕ ማለት ተመሳሳይ ትርጉም ቢኖራቸውም ነገር ግን ባላቸው የፍጥነት፣ የጊዜ እንዲሁም የካንድል ፎርሜሽናቸው ወይም ባህሪያቸው ልዩነት አላቸውና እነዚህ ልዩነታቸውና የሚያመሳስላቸው እናያቸዋለን። ሊኩዊዲቲ ስዊፕም ሊኩዊዲቲ ግራፕ የሚያወሩት ሁለቱም ተመሳሳይ የሊኩዊዲቲ አወሳሰድ እንደሆነ ነው የሚያሳይ። ማለት ሊኩዊዲቲ ስማርት መኒ ኢንስቲትዩሽኖች እንዴት ሊኩዊዲቲ እንደሚወስዱ የሚያሳዩ ናቸው። ማኒፕሌት እንዴት ፕራይስ ወይም ደግሞ የኛ የሪቴል ትሬደሮች ስቶፕ ሎሶች እንዴት ሃንት እንደሚያደርጉ የሚያሳዩ ናቸው። ሁለቱ ላይ የተለያየ አይነት አካሄድ አለ ማለት ነው። የተለያየ ትሪገር አደራረግ እንዳለ ነው የሚያሳየንና ምንድነው ልዩነታቸው የሚለውን ሁለቱ ስናይ እንዳልኳችሁ በጊዜ በፍጥነታቸውና እንዲሁም በካንድል አሰራራቸው የተለያዩ ናቸው። አሁን የመጀመሪያው ሊኩዊዲቲ ግራፕ ወይም ደግሞ ፈጣንና አጭር መመንጨቅ ብለን መግለጽ እንችላለን። ይህ በአንድ ወይም በሁለት ካንድል የሚፈጠር በጣም ፈጣንና ድንገተኛ የሆነው እንቅስቃሴ ነው። ባህሪው የራሱ የሆነ ባህሪ ያለው። ባህሪው ምንድነው? በከፍተኛ ፍጥነት ወይም በሃይ ቮላታይል ወደ ከዚህ በፊቱ ሃየር ወይም ደግሞ ለወሩ ብሬክ አድርጎ ያለውን ሊኩዊዲቲ ወስዶ ተመልሶ ወደ አቅጣጫው የሚሄድበት ማለት ነው። ባህሪው ይሄ ነው። ፈጣንና ቶሎ ብሬክ አድርጎ የሚመለስ ማለት ነው ባጭሩ። ሌላኛው በካንድል ስታይ ደግሞ ምን አይነት ባህሪ ያለው? በጣም ረጅም የሆነ ዊክ አለው። ቦዲው ወደ ተቃራኒ አቅጣጫ ወይም ደግሞ ወደ ተመሳሳይ አቅጣጫ ሆኖ ነገር ግን ትንሽ ቦዲ ኑሮት ከፍተኛ ዊክ ያለው ነው። ለምሳሌ የተለያዩ ካንድሎች አሉ እንደ ፒን ባር ወይም ደግሞ ዶጂ አይነት ባር ሊሆን ይችላል። ታይሙ በሚኒት ሊሆን ይችላል፣ እንዲሁም በሰዓታት ልዩነት ሊሆን ይችላል። ከ1 ሰዓት እስከ 2 ሰዓት ማይበልጥ ወይም ደግሞ አንዳንድ ካንድሎች አይታችሁ ከሆነ በሰዓት ዊካቸው ሃይ ሆነው እንዲሁም በሚኒት 1 ሚኒትም ካንድላቸው ሃይ የሆኑ ከሆኑ እነዚህ ምንድናቸው? ሊኩዊዲቲ ግራፕ ማለት ነው። ምን መሰላችሁ? ከትሬዲንግ ውጭ ምሳሌ አንዳንድ አይታችሁ ይሆናል። አሞራዎች በፍጥነት ከመሬት የሚፈልጉትን ላፍ አድርገው ይሄዳሉ። ምንድነው ይሄ? ግራፕ ነው። ይሄኛው በአንዴ ነው። በቃ በማታስቡበት ቅጽበት መንጭቀው ሲሄዱ እነዚህ አሞራዎች ወደ ላይ ሲመለሱ ማርኬቱም እንደዛ አይነት ነው። ሊኩዊዲቲ ያለበትን ኤሪያ በአንዴ መንትፎ ይሄዳል ወይም በአንድ ጧ አድርጎ ይመለሳል ማለት ነው ወደ አቅጣጫው ማለት ነው። ከዛ ቀጥሎ ሊኩዊዲቲ ስዊፕ ነው። ሊኩዊዲቲ ስዊፕ ማለት ደግሞ ይሄ የሪቴል ትሬደሮች ያለበትን ስቶፕ ሎሶቹን አጭር አይደለም ሰፋ ያለ ነው ብሎ ካሰበ ቀስ እያለ የሚያጸዳበት በጥልቀት ገብቶ ተረጋግቶ በካንድል ፎርም እያደረገ በብዙ ቆይታ ሊኩዊዲቲ የሚወስድበት መንገድ ማለት ነው። ባህሪው ምንድነው? የዚህ እዛ ዞን ከገባ በኋላ ወይም ደግሞ ሊኩዊዲቲ ያለበትን አካባቢ እንዲሁም ይሄ ስትራክቸር ብሬክ ካረገ በኋላ ብዙ ጊዜ ይቆያል፣ እየተመላለሰ ይቆያል ማለት ወዲያውኑ አይመለስም ማለት ነው። ወይም ኮንሶሊዴት ያደርጋል እዛ አካባቢ ማለት ነው። እዛ ያሉትን እያንዳንዱ ስቶፕ ሎሶች ቀስ እያለ በጣም ረጅም የሆነ እንዲሁም አጭር የሆነ ሬንጅ እያደረገ ይወስዳችኋል ማለት ነው። በካንድል ስታይ በካንድል ብቻ አይደለም የሚዘጋው ወይም ደግሞ በዊክ ብቻ አይደለም። በተለያዩ ብዙ ካንድሎች ሊሆኑ ይችላሉ። በአንዴ መንትፎ የሚመለስበት አይደለም። ታይሙ ስናየው ደግሞ ከሰዓት እስከ ቀናት ሊወስድ ይችላል። የ2 ቀንም እዛ ሬንጅ ሊያደርግ ይችላል። 1 ቀንም ለተወሰኑ ሰዓታት ለ4 ወይም ደግሞ ለ10 ሰዓታትም ሊቆይ ይችላልና ስለዚህ ጊዜው የቆየ ነው ማለት ነው። በእኛ ኤግዛምፕል ስንወስደው እኛ አንድ ቤት ስናጸዳ በመጥረጊያ በአንድ ምት ጠርገን አይደለም የምንጨርሰው። ቀስ እያልን ከጥግ ጀምረን ሙሉውን እስከምናጸዳ ብዙ ጊዜ ይወስዳል። እንመላለሳለን። እዛ እየተመላለስን ነው የምናጸዳው። ስዊፕ ማለት በፎሬክስ ትሬዲንግ ደግሞ እንደዚህ ተመላልሶ የሚያጸዳበት ማለት ነው። በቻርት ስናያቸው እነዚህ ኤክስተርናል ሃይ እና ኤክስተርናል ሎው ናቸው። ያው ከዚህ በፊት ኤክስተርናል ሃይ እና ኤክስተርናል ሎው የሚባሉ ነግሬያቸዋለሁ። ይሄኛው ደግሞ ኢንተርናል ሎው ነው። እዚህ ላይ ምን ይታያል? ይሄ ካንድል ሬንጂንግ ካንድል ነው። እዚህ ያሉትን ሊኩዊዲቲ ለመውሰድ ይሄ ዊክ ነው የተጠቀመው።
እዚህ ላይ ያሉትን ስቶፕ ሎሶች ለመውሰድስ ስዊፕ ነው የተጠቀመው። እዚህ ሬንጅ አድርጎ በጥልቀትም በአንድ አይደለም ማለት ነው። ሶ ስንት አይነት ስዊፕ እና ግራፕ አሉ በሚለው ሁለት አይነት አሉ። መጀመሪያው ሴል ሳይድ ሊኩዊዲቲ ሆኖ ስዊፕ ማለት ነው። አሁን ይሄ ሴል ሳይድ ሊኩዊዲቲያችን እዚህ አካባቢ ነው ያለው ማለት እዚህ አካባቢ የሚገባ ሰው ስቶፕ ሎሶች በብዛት ዝም ሊያደርግ ይችላል። ኦልሬዲ እዚህ አካባቢ የሚገባ ሰው ማለት ነው። እና ተመልሶ እዚህ ስመጣ ምንድን ነው ያደረገው? እዚህ በጣም ሬንጅ አድርጎ ሊኩዊዲቲዎቹ ወደ ውስጥ እየሄደ ነው የወሰደባቸው ማለት ነው። ስለዚህ ሴል ሳይድ ስዊፕ ስንል እንደዚህ ተረጋግቶ ከታች ያሉ ወይም ባይ የምንላቸውን ትሬዶቹን የሚወስድበት የሊኩዊዲቲ አወሳሰድ ነው። እዚህኛው ስናየው ግራፕ ስናደርግ ደግሞ ሊኩዊዲቲዎች እዚህ ናቸው ያሉ፣ ከዚህ እስከዚህ ናቸው ያሉ ሊኩዊዲቲዎች ስቶፕ ሎስ ማለት ነው። ሊኩዊዲቲ ባይ ዘ ወይ ሶ አብዛኛው እዚህ የሚገባ ሰው ስቶፕ ሎሱ እዚህ አካባቢ ነው የሚያስቀምጠው። ስለዚህ ይሄ ካንድል እንደዚህ ሄዶ እዚህ ያሉ ሊኩዊዲቲዎች በአንድ ተተኩሶ ወስዶ ተመለሰ። እዚህም ቦዲ ሲሰራ በጣም ትንሽ በሆነ ቦዲ ነው። ከዛ በኋላ ይቀጥል። እዛ እኛ መግባት ያለብን እዚህ ላይ ነው ማለት ነው። ሊኩዊዲቲ በግራፕ ከወሰደ በተለይ ለኛ በጣም አሪፍ ይሆንልናል ማለት ነው። ከዛ ቀጥሎ ባይ ሳይድ ሊኩዊዲቲ ናቸው። ባይ ሳይድ ሊኩዊዲቲ ማለት ደግሞ ከላይ ያሉ ሴል ስንል የምናስቀምጣቸው ስቶፕ ሎሶች ናቸው። አሁን እዚህ ባይ ሳይድ ስዊፕ ሊኩዊዲቲያችን ይሄ ነው። እዚህ ሬንጅ አደረገ ማለት ነው። ምክንያቱም ስቶፕ ሎሳችን እዚህ ናቸው የምናስቀምጣቸው። ይሄ ፕራይስ መጥቶ ሬንጅ አድርጎ በጥልቀት ወሰደው ማለት ነው። እንዲሁም ግራፕ ሲሆን ደግሞ እንደዚህ በላይ በኩል ሴል የምንላቸውን ሊኩዊዲቲዎች በአንድ መጥቶ ተተኩሶ ይዟቸው ይወጣል። በትንሽ ቦዲ ይፈጠራል ማለት ነው። ስለዚህ ማርኬቱ ወደ ታች አቅጣጫውን ይቀጥላል። ኦልሬዲ ሊኩዊዲቲ ስለወሰደ ማለት ነው። እኛ እዚህ ማድረግ ያለብን በብዛት የኔ ቪዲዮዎች አይታችሁ ከሆነ ሪቴስት ካደረገ በኋላ መግባት አለብን ብያቸው። ሪቴስት ማለት ማርኬቱ እዚህ ያለውን ፌር ቫልዩ ጋፕም ሊሆን ይችላል ኦርደር ብሎኮችን ሚቲጌት ካረገ በኋላ የሚቀጥል መሆኑን ማሳየት ነው። አንዳንዴ ዝም ብሎ ሃየር ብሬክ አድርጎታል ብለን ወዲያውን መግባት የለብን። ምክንያቱም ስዊፕ ሊኩዊዲቲ ሊሆን ይችላል። በተሻለ መጠን ግራፕ ከሆነ እንኳን ኦልሬዲ ሊኩዊዲቲ ለመውሰድ ነው። ካንድሉ ከፕሪቪየስ ሃይ ወይም ፕሪቪየስ ሎው በታች ስለሆነ የሚዘጋው ካንድሉ እኛ ግራፕ ሲሆን በተቃራኒ አቅጣጫ እየሄደ ነው ብለን ብንገባም የተሻለ ኦፖርቹኒቲ እናገኛለን። ነገር ግን ስዊፕ ላይ ሲሆን ካንድሉ ትንሽ ሬንጅ ማድረግ ሲጀምር ተረጋግተን መግባት አለብን፣ ወይም ደግሞ ሪቴስት ሲያደርግ መግባት አለብን። ሪቴስት ቦታ ላይ እንደዚህ ካለፈው መቀጠል እንችላለን። ወደ ታች ነው ብለን መቀጠል እንችላለን እስከዚህ ያለው ሊኩዊዲቲ እስከሚወስድ። ነገር ግን እንደዚህ ፑልባክ ከጀመረ እኛ ብሬክ ወዳደረገው ኤሪያ መግባት እንችላለን ማለት ሶ ሊኩዊዲቲ ስዊፕ እና ሊኩዊዲቲ ግራፕ ይህን ይመስላል። እናንተ በተሻለ መጠን እነዚህ አንደርስታንድ አድርጋችሁ ከኢንስቲቱሽናል ወይም ከስማርት መኒ ኢንስቲቱሽናል ጥቃት ራሳችሁን መከላከል ትችላላችሁ። ለዛሬ የነበረን ቪዲዮ ይህን ይመስላል። እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ እያለን እንዲሁም ይጠቅማችኋል ለምትሏቸው ሰዎች ሼር እንድታደርጉላቸው እያለን መልካም ጊዜ ይሁንላችሁ።